አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ብያለሁ ክርስቲያን ወገኖች፣ ውድና የተከበራችሁ የቻናል ቤተሰቦች፣ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። በስደት ዓለምም ሆነ በሀገር የምትኖሩ ኢትዮጵያውያን በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል። እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ዛሬ ደግሞ ይዤላችሁ የመጣሁት ይሄው በተለይ የገጠር ልጆች እያያችሁ ትዝታ ምናምን ወዝወዝ ያደርጋችኋል። ትውስታ ያው እኔ ዛሬ ደግሞ የቀረጽኩት አጀብ ነው። ይህ ኢድ ሲሆን ማለት ነው። ኢድ ሲሆን የሚሰገድበት ነው። መስገጃው ይባላል። ያው የኛዎቹ ታውቁታላችሁ። መስገጃው ይባላል። ያው መስገጃው የአረፋ በዓልና የኢድ እዚህ ሂደው ሰግደው ነው የሚሄዱት ወደ መስጂድ ማለት ነው። እንግዲህ የኛ ሀገራችን ባህል ኢድ እንደዚህ ነው። መስገጃ ይባላል። ዛፉ ምናምን ያውም አሁን እንደ በፊቱ አይደለም። ዛፉ ምናምን ተቆርጧል። ኧረ ሳስቷል፣ በጣም ሳስቷል። ይሄን ይመስላል። ኧረ በል አሁንማ እንደ በፊቱ አይደለም ብቻ ይሄ ደግሞ ሱሉላ ይባላል። በቆጅ ይሄ ደግሞ ነጭ ሽንኩርት ነው። ጃምዮ የሚሉት እሱ ነው። ነጭ ነው ብቻ እኔ ጃምዮ ነገር ነው። ጃምዮ ነው መሰለኝ። ይኸውት እስኪ ነጭ ነው ብቻ ደግሞ ሽምብራ ነው። አሁን ላይ የተስተተረ ነው። አሁን ላይ ሽምብራም ሁሉም ተጋጠዋል ምናምን አንዳንድ ነው እንጂ ያለው የለም፣ አልቋል። ህዝቡ እየወቃ